እኮ ግራ ገባኝ ማለት ነው። ሩታ ብቻ የምትጠረጠርበት ምክንያት ምንድነው? ከጎን ከጀርባ ያሉ ሰዎች የት ሄዱ? እነሱን ለምን አጠረጥርም? አስቀድመክ ወዳጅ መስሎ ብዙ ጠላቶች አሉ ማለት ነው። እና ምናልባትም ሌላው ሽማ ሊኖራት ይችላል። ሌላው ሽማዋ ጋር ሄዳ ሊሆን ይችላል። በአንተ ላይ እየተጫወተችብህም ሊሆን ይችላል። ማን ያውቃል? ስለዚህ ሌላ እስኪ እነ ሩታን ተዋቸውና ማለት ነው ፈልግ እስኪ ከኋላ ከጀርባ ፊትን ቡዜ ደግሞ በጣም እያበዛሽው ነው። ከእሷ ጋራ እሷ የምትናገረው ንግግር ላይ ይሁን ነገር በቃ ይሁን ነገር መልቀም ትፈልጊያለሽ። እሷ ያለችው አሁን እኛ ውሸት መስሎን ነበረ እና ደግሞ 5 ቀን ድረስ ፖሊስ ጣቢያ ሄዳችሁ አላመለከታችሁ ነው። እኛ እየፈለግን ነበር። ፈለግሽ አልፈለግሽ ምን አገባት ታዲያ? ሩታ ይመለከታታል። እዚህ ጋር የትኛውም ሰው ጸብ ካለው ማሉ ላይ ማለት ነው ይጠረጥራል። እኔን ወጥመድ ውስጥ ሊከተል ነው እኛን እንትን ለማለት ነው ምናምን ብሎ ይጠረጥራል። እናንተ ብቻ እኛ ብቻ አዋቂ ነን አትበሉ። እኛ ብቻ ነን የምናውቀው፣ እኛ ብቻ ነን መንገዱን የምናሳየው ብላችሁ እንትን አትበሉ። አንቺ ሆንሽ ወንድምሽም አይደለም ከወንድምሽ ጎን መሆን የወንድምሽ ደስታ፣ እኛም ደግሞ የሩታ ደስታ በጣም ነው የምንፈልገው ማለት ነው። በነገራችን ላይ ዴቭ ማለት ነው የምሬ ነው ብላችሁ እስካሁን ድረስ ያልተቀየረ ሰው ነው። ዴቭ ከመጣ ጀምሮ ምናልባት እሱም እንደ ቡዜ ሊቀየር ይችላል በሩታ ላይ ማለት። በነገራችን ላይ ሩታ አጠገብ ይሆኑና ብዙ ሰዎች ሲቀየሩ አይተናል ማለት ነው። ምናልባት እሱም ሊቀየር፣ እኔ ግን እሱ ትልቅ ሰው ነው የሚቀየር አይመስለኝም። እና ዴቭ ለሁለቱም እኩል ሚዛናዊ ሆኖ ነው እዚህ ጋር። አንቺ ግን በጣም ይሁን እሷን ስታያት እንትን ጸጉርሽ ድረስ ነው የሚቆመው ማለት ነው። ይሄ እንትን አጭር ጸጉርሽ እንደዚህ ቆማል እሷን ስታያት። እና አንዳንድ ጊዜ ቆም ብላችሁ አስቡ፣ ወደ ራሳችሁ ተመለሱ። እስኪ አጠገባችሁን ዳብሱት፣ አጠገባችሁን ፈልጉት። አጠገባችሁ ያለ ሰው እኮ ይዞት አግዷት ምናልባት እያስመሰለ ሊሆን ይችላል። ገባችሁ? አቤላ የት ሄደ? እስከዛሬ አይተነው አናውቅም አቤላን። ለምን ይሄንን ራሳችሁ ላይ ጭንቅላታችሁ ላይ አስቀምጡት ማለት ነው። አብሪ ዛሬ ምንም ነገር የተናገረው ነገር የለም። ያው ሚስቱ ውሽማው ጠፍታለች። መበሳጨት አለበት፣ ማዘን አለበት። የት ነሽ እያለ ነው። የት ነሽ ሄርሜላ ነይ ለተባክሽ እያለቃቀስብን ነው። አሁን ደግሞ ለቅሶን ሊጀምርብን ነው ማለት ነው። እና እኔ ወንድ ልጅ ሳለቅስ አልወድም። የሆነ እንትን ነው የሚመስለኝ ታውቃላችሁ፣ ጅል ታውቃላችሁ፣ እንደዛ ነው የሚመስለኝ ወንድ ልጅ ሲያለቅስ። እና ሴት ልጅ የዋህ ስለሆነች ምናምን ታለቅሳለች፣ ግን ወንድ ልጅ ለሴት ብሎ ሲያለቅስ በጣም ይደብረኛል። ወንድ ልጅ የሚያለቅሰው ለሴት አይደለም ሲያጣ ነው። ግን አበጋዝ ደግሞ ሁልጊዜ የሚያለቅሰው በሴት ምክንያት ነው። የሆነ ሰሞን በሩታ ምክንያት አልቅሶ ገመድ ይዞ ምናምን ልታነቅ ብሎ ነበር። አሁን ደግሞ እንግዲህ ፈረደብን። ልታነቅ ብሎ ገመድ ወዴት ነው ይዞ የሚሄደው? አዲስ አበባ ላይ ጫካ አለ እንዴ ውዶቼ? ወደዛ እንዳይሄድ ወንድምሽን በደንብ አድርገሽ ጠብቂው፣ ገመድ ይዞ እንዳይሄድ ማለት ነው። እና ያገዱትን ሰው ደግሞ ፈልጓቸው፣ ምናልባት ብርም ሊጠይቋችሁ ይችላሉ። ዝንቦቹ አሉ ያዋጡላታል ማለት ነው። እና ሩታዬ ግን ተመችታኛለች። በነገራችን ላይ ይህን ያክል ነው የምትፈራው። ይህን ያክል እናንተ የምትፈሯት ሩታን በዚህ ልክ ነው ማለት ነው። እንዲህ ነው የምታስፈራራችሁ። ጀግና ነሽ፣ የምሬ ነው ሩታ ጀግና፣ የሴት ነብር። እንዲህ አትነሳ፣ ስትነሳ ነብር ናት። ግን ምን ያደርጋል እሷ አልደበቀቻትም። እሷ ደብቃ ብታስለቅሳችሁ ደስ ይለን ነበረ። ያስቀጣል እንጂ ህግ ቦታ ላይ ማለት ነው ትቀጣለች። እኛ ደግሞ እንድትቀጣ አንፈልግም። የሰው ልጅ በልጁ ምሎ ማመን አለብክ። ልጅን የመሰለ ነገር አትምልም። አኪድ የሆነ ነገር ብታደርግ አትምልም። እና ትላንትና በውሸት በሐሰት ሩታናት እንዲያረገችው ሜሮንም ታፍራላችሁ፣ አንገታችሁን ትደፋላችሁ ማለት ነው። ጠብቁ። እና ያላያችሁትን ያልበላችሁን አትከኩ። አንዳንድ ሰዎች ቡዜን ብትሆኝ ያልበላሽን አትከኪ። አሁን እዚህ ጋር እሷ ከዴቭ ካብርሽ ነው ያወራችሁ። አንቺ ማለት ጥልቅ ምን አረገሽ? ምን አገባሽ? አንቺ ወንድምሽን ተንከባከቢው። አትንከባከቢው አላንሽም። አንደኛ ነገር ማለት ነው። ሁለተኛ ነገር ወንድምሽን የመንከባከብ መብትም ግዴታሽም ሊሆን ይችላል። ገባሽ? ወንድምሽ ስለሆነ። ግን ያኛውም ደግሞ እስር ቤት ያለውም ደግሞ ወንድምሽ ነው። አትርሺ። መቀጣት አለበት ስትይ ምንድን ነው የሚቀጣው? ትላንትና አብርሽ ሩታ ላይ እንደዛ ሲጫወትባት እስር ቤት ሲገባ እኮ ልደበድቢያት ነው የመጣሽው። ለወበሮነሽ ልትናገሪያት ነው የመጣሽው። ገባሽ? አየሽ? ማሰብ ያለብሽ ነገር ምንድን ነው? ያጠፉት ጥፋት፣ የሚቀጡበት ጥፋት ምንድን ነው? እንደውም እናንተ ስም በማጥፋት ወንጀል ትታሰራላችሁ። አበጋዝም ሆነ አንቺም ሆንሽ መሰሎቹም እናንተ ባጠፋ የሰው ስም በማጥፋታችሁ እንትን ትላላችሁ፣ መቀጣት አለባችሁ። ሩታ ግን አትታያቸው፣ መቀጣት አለባቸው። ስም በማጥፋት ወንጀል ማለት ነው። አንቺ ካላደረግሽው እነሱ መቀጣት አለባቸው። እኔ ግን ዴቭ ተመችቶኛል። ማሮቼ ሚስት አለው እንዴ ውዶቼ? ከአንዷ ጋር እናጣምረዋለን እሱንም። እና እኔ ሩታ ብዙ አይክፋሽ። ቡዜ በምትናገረው በምታደርገው ነገር ሊከፋሽ አይገባም። ምክንያቱም እሷ አንቺን መሆን አትችልም። አንቺ ጀግና ነሽ። የምሬ ነው። የጀግና የሚዲያው ድምቀት አንቺ ከሌለሽ እኮ እነሱ ራሱ አቅም የላቸውም። ይህንን ማወቅ አለብሽ ማለት ነው። አንቺ ከሌለሽ እነሱ ምንም ነገር እንትን ማለት አይችሉም።
መስራት አይችሉም ዩቲዩቡን ማለት ነው። በነገራችን ላይ ሩታ ቤት እየመጡ ነው አበጋዝ። አንዳንድ ዝንቦች አይገባችሁም በነገራችን ላይ ማለት እነሱ ምንም አልተጣሉም። ይሄው ዛሬ ሩታ ቤት ላይ መክፈቻ ሰርቶ ዩቲዩቡን የለቀቀው አበጋዝ ነው ሩታ ቤት። ትናንትም እንደዛው እሷም ደግሞ እንደዛው ነው። ገባችሁ? እየሰሩ ነው፣ እየሸቀሉ ነው፣ ስራ እየሰሩ ነው። ምግብ አልበላ ያላችሁ ሰዎች ምግባችሁን ብሉ። የምሬ ነው፣ ምግባችሁን ብሉ። እዚህ አረብ ሀገር ላይ ማለት ነው አንቺ ብትታመሚ መዳምሽ አፈናቅላ ነው የምትጥልሽ። ከዛ አበጋዝ ቤቷ አያስገባሽም። ልንገርሽ እሱ በሽተኛ ሆነሽ ማለት ነው። ለሱም የሆነ የራሳቸው ጉዳይ ነው፣ የራሳቸው ጉዳይ እንዴ መብታቸው ነው። እነሱ አልተመቸንም፣ ግን የምትደግፊውን አካል ደግፈሽ ሂጂ። ይሄን አክል ምግብ አልበላም፣ ምግብ ከበላን ሳምንት ሆነን እንደዚህ ሆነን ሄርሜላም አልጠፋችም። ምግባችሁን ብሎ የምር እኔ አንዳንድ የመዳም ቅመሞች በጣም ነው የምታሳዝኑኝ። አረብ ሀገር ላይ ሆናችሁ የሚያዝንላችሁ በሌለበት ቦታ እኔ ምግብ አልበላውም እነሱን እንትን ስላልኩኝ ምናምን ማናቸው እነሱን ምግብ ማልበላው ራሴን ምገለው ለምን ብዬ ነው? ምን ሊጠቅሙኝ ነው? አይደለም ሊጠቅሙ የሚጠቅመኝ ነገርን እያስተማሩኝ አይደለም። የምሬን ነው። የሚጠቅመኝን ነገር እያስተማሩኝ አይደለም። እንዴት ነው ምግብ ማልበላው? ማሮች እንዴ እኔ መኖር ፈልጋለሁ እንዴ። እነሱም ለመኖር ነው የሚሰሩት፣ እኔም ደግሞ ለመኖር ነው የምሰራው እና መኖር ፈልጋለሁ እንዴ። ምን ሆናችሁ ነው? የምር አንዳንዶች ህፃን ነው የምትሆኑት መልሳችሁ ማለት ነው። ይግባችሁ እንጂ ጭንቅላት ይኑራችሁ። እዚህ አረብ ሀገር ላይ የምትሰደ ህፃን የለችም። በነገራችን ላይ ግን ማወቅ አለባችሁ እንዴ። እኔ ብትታመም ያውጥታ ነው የምጥልሽ። ሆስፒታል እንኳን አትወስድሽም ብታቂ ማለት ነው። ቤቱ ደግሞ አገር ስትገቢ ደግሞ አብርሽ ተቀብሎ ሐኪም ቤት አይወስድሽም። አንድ ቀን ለመዳም ቅመሞች ወጥቶ ማለት ነው ፍትህ ሲጠይቅ እንኳን አይቼው አላቅም። አበጋዝን ማለት ነው። ስንት ዋጋ የከፈሉለት ልጆች አሉ። ለነሱ ራሱ ክብር ሰጥቶ አያውቅም። ስለዚህ አርፋችሁ ተቀመጡ ዝንቦቹ ማለት ነው፣ አንዳንድ ደደቦቹ እና ሩታዬ በነገራችን ላይ ጀግና ናት። በቃ የሚዲያው ድምቀት ናት። ማንም ቢመጣ ማንም ቢሄድ ማንም ቢመጣ ከንትኗ ከንክስናዋ አትንቀሳቀስም። ገባችኋ? አትንቀሳቀስም እና ሁሌም እንደነገሰች ነው ሁሌም ማለት ነው። እና እንወድሻለን ሩታዬ። እነሱ ምንም ያወሩ ታያቸው። አበጋዝም ይለፍልፍ ኤርሜል እቺ ማናት ስሟ ማናት እቺ ጨበሬ ማለት ነው። እና እሷም ትለፍልፍ፣ አንቺ ብቻ ጉዞሽን ቀጥይ። ግን ደግሞ የሚያስተምር ነገር ጥሩ ነገር ለወጣቱ ብታመጡ አሪፍ ነው ባይ ነኝ። እንደዚህ የማይሆን ዝንኪ ባንካ ነገሮችን ባታመጡ፣ እንደዚህ የሚያስጠሉ ነገሮችን ትምህርት የሌላቸው ነገር በቃ ማለት የሆነ የዩቱብ ብር አጥግቧችሁ ምናምን የሚመስለው እና አንቺ ደግሞ ከዚህ ነገር ከዚህ ድራማ ህይወት ብትወጪ እንደ በፊትሽ የበፊቷ ሩታ ብትሆኚ ደስ ይለናል ማለት ነው። እኛ የበፊቷ ሩታ ፍቅሯን ነው የምናውቀው። እንደዚህ ዝሙት ስትሰራ በዝሙት ውስጥ የተጨማለቁ ሰዎች ጋራ ስትሆን አናቃትም ማለት ነው። እና የድሮ ሩታ ብትመጣ እኔ ደስ ይለኛል። የምሬ ነው። አብርሽ እንኳን ተው ድሮ ውሸታም ነው፣ አሁንም ውሸታም ነው። ውሸታም የምር አቢባ ቤት እንዳይቀርቡበት ነው አሁን እንደዚህ ሆኖ ማለት ነው። ለማንኛውም ይመቻችሁ። ቤቴን ሰብስክራይብ እያደረጋችሁ ማሮቼ